ሰላም ውድና የተከበራችሁ ቤተሰቦች እንዴት ናቸው? እንዴት ነው ቅዝቃዜው? አሁን እንግዲህ እኛ ጋር ቅዝቃዜ እየገባ ነው። እኛ ያለንበት በጣም ነው የሚቀዘቅዘው። አየሩ ገባ በቃ ዱባይ በጣም ነው የሚቀዘቅዘው። ሳውዲ ምናምን ይቀዘቅዛል። በአሁን ሰዓት እየገባ ነው ቅዝቃዜ እና እንዴት ናችሁ? ሁሉ አማን ነው? እኔ ያለው ፈጣሪ ይመስገን። እንግዲህ ደረብ አድርጌ ይሄው እንደዚህ ድርብ አድርጌ ቁጭ ብያለሁ ውጭ ላይ ማለት ነው። እናንተስ እንዴት ናችሁ? እንደኔ ደርባችኋል ወይ? የምር ግን የዚህ ሀገር ቅዝቃዜ እኔን ብቻ ነው የማይመቸኝ ማለት ቅዝቃዜ ሲገባኝ በጣም ነው የሚበርደኝ። በጣም ከምላችሁ በላይ ማለት ነው ይበርዳል በጣም። እና እናንተ ጋርስ እንዴት ነው ያላችሁበት ሀገር? እስኪ ኮሜንት አድርጉልኝ። የምር እንደኔ ብርድ ሲገባ ትተማማላችሁ? በጣም ነው የሚያመኝ አየሩ ሲቀየር፣ ጉንፋን በቃ እንደዚህ ሰውነቴ ስብርብር ቁርጥምጥ ምንድነው የሚባለው ቁርጥምጥ ነው ያደረገኝና እስኪ ኮሜንት አድርጉልኝ እና ቪዲዮዬን ደግሞ ይውልኝ መፖስታውን ይውልኝ፣ ላይክ አድርጉ፣ ሰብስክራይብ አድርጉኝ። በሰፊ ደግሞ ሌላ አሪፍ ቪዲዮ ምሰራ ይሆናል። ላይቭ እንድገባ ደግሞ አበረታቱ እና አለኝ 70 ምናምን ሰብስክራይብ አያስገባኝም ላይቭ ለምን እንደሆነ አላውቅም። እና እንዴት ናችሁ የስደት እህቶቼ? እንደኔ በሰው ቤት ያላችሁ እስኪ ኮሜንት አድርጉልኝ። የምሬን ነው። እኔ አሁን ስራዬን ጨርሼ እንግዲህ ቁጭ ብያለሁ፣ ልተኛ ነው። ግን ትንሽ እስኪ አየሩን ወጥቼ ሳየው በጣም ነው የሚበርደው፣ ንፋስ አለ። በእርግጥ ደስ ይላል። ምንም ደስ ቢል ግን እንደ ሀገራችን አይሆንም። ኢትዮጵያ እኮ በጣም ነው አየሩ ደስ የሚለው። እዚህ እንግዲህ ያው በአመት አንዴ ስለሆነ የሚቀዘቅዘው የሆነ ሰዓት ላይ እና በጣም ደስ ስላለኝ አየሩ እየተመሰጥኩኝ ነው። ግን ቢሆንም ደግሞ አየሩ በጣም እኔ ያለሁበት አካባቢ ትልቅ ባህር አለ፣ አጅማል ኮርኔሽ ማለት ነው። ባህሩ ደግሞ በጣም ይነፍሳል ወደኛ ወደለንበትና ይከብዳል ትንሽ፣ ብርዱ ትንሽ ጠንከር ይላል እና አትጥሩ ዘይሩ እና አላችኋለሁ። እንደኔ የሚበርዳችሁ እንደዚህ ወፈር ነገር ያለ የምር ልበሱ። በጣም ይበርዳል። አሁን እኛ ሰውነታችን ሳስቷል። ይሄ ሙቀት ሲመጣ ቅዝቃዜ ሲመጣ አየሩ ስለሚጋጭ ራሳችሁን ጠብቁ። በሌላ ቪዲዮ እስከምንገናኝ ውዶችዬ